ቴዎድሮስ ካሳ ገርማሞ ዱሬሳ አቱ ዱሬሳ ናቸው። የቅድመ አያቱ ዱሬሳ ናቸው። ገርማሞም ኦሮምኛ ነው፣ ዱሬሳም ኦሮሞ ነው፣ ካሳም ኦሮሞ ነው። ስለዚህ በእናቱ ነው ጉራጌ፣ በአንድ በኩል የእናቱ አማራ ጎንደሬ ነው፣ በአባቱ ግን ሙሉ በሙሉ የኛ ነው። ይመጣል። አያ አይደለም፣ በሴት አይጠራም፣ በእናት አይጠራም። ሰው ስለሆነ በአባት ነው የሚጠራው። የኛ ልጅ ነው ቴዲ አፍሮ የኛ ነው። ይመጣል። በቅርብ ጊዜ ደግሞ ይመጣል። ራሱ ወደዚህ ይመጣል። አሁን እሱም ወደ ተቸን ሰዎች ይመጣል። በቅርብ ጊዜ ይቅርታ ጠይቆን ይመጣል። በነገራችን እንዴት አሁን ያኛው እሷን ተሸክሞ የሚሄደው አጀንዳ እሱ ራሱ ለሚበላ ስለሆነ እንዳይበላ ስለሚፈልግ ወደኛ ይመጣል። የመጡ ሰዎች አሉ እንደዚህ ማአታው አሁን ከኛና የኛ ከተወዳደርን እኮ በሰዎች ከኛና የኛ ከተወዳደርን ቁጭ ብለን የኛና ከኛ ብቻ ቁጭ ብለን ከተቆጣጠርን የኛዎች ደሃዎች ናቸው። ከኛ ይበዛል እኮ ምንድን ነው አልገባኝም። ከኛና የኛ ልዩነቱን አጣቀው አይ ብታብራራ። የኛ የሚሉት በአማርኛ የኛ ነው የሚሉት አይደል? ከኛ የምንለው ደግሞ እኛ ኦሮሞዎች አይደል የምንታወቀው። ከኛ የምንለው እከሌን ከኛ እያልን ከሄድን መላው ሀገሪቷ በሙሉ ከኛው ነው። ይሄ አይደል ታዲያ ጨፍላቂነት አይደለም፣ ዘርፈላጊነት፣ ዘራራጊ ጨፍላቂነት አይደለም። ይሄ በቃ አትስ ከኛ ኢትዮጵያዊ የሆንኩ ሁሉ የኔ ነው። መንግስት ለምንድን ነው አይኑን ወደ ቤተክርስቲያኖች ወደ ኦርቶዶክስ ሃይማኖት ተወዶ ሃይማኖቱን መጋፋት ሳይሆን መንካት ሳይሆን ቤተክርስቲያናቶች ውስጥ ለምንድን ነው ማያተኩር? እያንዳንዱ የሴምሲ ሚካኤል ስንት ኪሎ ሜትር ነው? ስንት ሄክታር ነው? ቤቴል ጊዮርጊስ ስንት ሄክታር ነው? 36 ሄክታር ለ15 ፋብሪካዎች አከራይቶ ቤተክርስቲያኗ ትንሽ ነች፣ ሌላውን ግን አከራይቶ ማሳ ላይ ነው ተሸነሸነላቸው የተሰጣቸው። ተወላጁ ተቀብረናል። የአዲስ አበባ ልጆችንን የምንለው ተቀብረናለን። በእኛ ላይ ነው እየተንቀሳቀሱ ያሉት። ከኛ ላይ ያራግፍ መንግስት፣ ከኛ ላይ ያራግፍ እና እኛን የሚመልከተን መልካም። የአዲስ አበባ ልጆች ደግሞ አይበሉም። ሁሉም አዲስ አበባዎች አይደሉም። የእኛን መወከል አይችሉም። እንዴት አይችሉም? 4 ሰዓት መንገድ አድሮ መጥቶ አዲስ አበባ ገብቶ የአዲስ አበባ አማርኛ የከተማ አማርኛ ስለቻለ ብቻ እኔን መወከል አይችልም። አንተ አዲስ አበባ ነህ። ዛሬም ልንገር፣ የማይተማመኑ ጓደኛሞች በደረሱበት ወንዝ ሁሉ ይማማላሉ ይባላል። ምክር ቤት ነበር ካልክ አንተ አዲስ አበባ ምክር ቤት ተወካይ ነበር። ሰርተሃል ነበረ። ምን ያደርጋል? አሁን የለውም። ለምንድን ነው የአዲስ አበባ ልጆች ተገልናል። ገለልተኝነት ይሰማናል። ተጨቋኝነት የሚሰማን እንደውም እነሱ ሳይሆኑ እነኚህ ይሄ ከዛም ከዚህም በፍልሰት የተሰበሰበብን የእንብላ ማህበር ሳይሆን እኛ ጥያቄ ያለን መንግስት ላይ ነው ጥያቄያቸው። መንግስት ላይ አሁን የመለሰልን መልሱን አሳታፊነት አምጣ፣ የአዲስ አበባ ልጆችንም ነጥረህ አምጣን። ጥያቄያችን ግን ተቃዋሚ ፓርቲዎች በሙሉ የሚከራከሩት የት ነው? የት ሆኖ ነው የሚከራከሩት? አዲስ አበባ ሆኖ ነው የሚከራከሩት። የሚከራከሩት ስለማን ነው? ስለየመጡበት ክልል ነው የሚከራከሩት። ስለየመጡበት ክልሎች ነው የሚከራከሩት። ስለዚህ አዲስ አበባ የሚከራከርለት ጠፍቷል እያልክ ነው? አዎ፣ ያፓ ለአዲስ አበባ ነው፣ ስለ አዲስ አበባ ውስጥ ሆኖ ነው የሚከራከረው። ለህዝቦች ተወካዮች ነው የሚከራከረው። ግን የሚፋለመው ለአማራ ህዝብ እንደዚህ ሆናል፣ ፋኖ እንደዚህ ሆኗል ነው የሚለው። ኢዜማም እንደዛው፣ ሁሉም ያው ነው። ስለዚህ እነኚህ ሰዎች ወስዶ ምን እያወሩን አሉት? አሁን ንግግር ምርጫው ላይ ተጽዕኖ ይፈጥራል ተብለው ቢከሱስ እነዚህ የፖለቲካ ፓርቲዎች ማን
የፖለቲካ ፓርቲ ህብረት አላቸው አይደለ? አንድም የአዲስ አበባ ልጆች እነኝን የሚመርጣቸው አይኖርም። በመርጣቸው እንኳን በገዛ እጁ ረጋጩን እንደመረጠ አይቁጠር። ከማላቀው መላክ የሚያቀው ካን ይሻለኛል። ብልጽግናን መርጦ መንግስትን ብልጽግናን እየቀሰቀስክ ነው ማለት ነው? አይደለም። ቢቀሰቅስስ ምን ችግር አለው? ቢቀሰቅስስ ይሄ የምርጫ መቀስቀሻ ከፖለቲካ ውጪ ነው። በአሁኑ ምርጫ ውስጥ እንደሌለክ ስለማቅ አይደለም። መቀስቀስ ሌላ ስራ ላይ ስለሆንክ ብዬ ወዳጅ እይታዬን መግለጽ ገደብ አትፈጥርም። ነፃ ሀሳብ ነው እያልከ ነፃ ሀሳብ ነው። ብልጽግናን ምረጥ ማለት እከለና ትምረጥ ማለት የግልህ ነፃ ሀሳብ ነው። ስለዚህ መብት የሰጠህን መንግስት መምረጥ ነገ የበለጠ ለማግኘት ማጠናከር ነው። ስለዚህ እነኛን መረጥ ካልመረጥክም ምንም ከዛ በሰማይ ከሚታይ ፀሐይ በታች ምንም አዲስ ነገር በእነሱ ዘንዳ የለም። አላየንም። ነባር ነው የመጣ ንግግራቸው ያው ተግባራቸው ያው ኢትዮጵያነታችሁን ነው የሚያቀነቅኑት። ኢትዮጵያን ትቶ ኢትዮጵያዊነት አርጅታለች። ወሊድ የጨረሰች ላም ሆናለች ኢትዮጵያ። አሁን ወሊድ የጨረሰች ላም ወተቷን ልታልማት ብትሄድ ብትጠጣ ወይ ልጅ ብታጠጣ ልጅን ታቀነጭራለች። ወሊድ የጨረሰች የመጨረሻ ላም ወተት ለልጅ አትስጥ የሚባል ይሄ ነው። እነኚህ ያረጃ የበሰበሰ አጀንዳ ተሸክሞ ነው የመጡት። ድሮ የሰለችው አባቶቻችን የተገረፉበት፣ ታላቆቻችን የረገፉበት፣ እኛ እየታዘብንና እያለቀስንባቸው የመጣንበት አጀንዳ ነው ይዘው የመጡት። አይጠቅመንም ብጎዳን እንጂ። ስለዚህ ከኛ ጋር አይገናኝም። እኛ እከሌ የኔ ነው እከሌ የኔ ነው። ብሔር ብሔረሰቦች ግን መዋደድ አለበት። አማራና ኦሮሞ በመሰረቱ ጠላታሞች አይደለም። ሌሎችም ብሔር ብሔረሰቦች ጠላታሞች አይደለም። እነኚህ ግን ትክክለኛ ቡድን አይደሉም። አይበጁንም። ለህዝብ አይበጅም፣ ለአገር አይበጅም፣ ለልማት አይበጅም። ታሪክ የላቸውም። በአንዳዊ አስተሳሰብ ነው ይዘው ያሉት። ተልኳቸው ሁሉ ጊዜ ቋሚ ጠላታችን ከሆነች ግብጽ ጋር ነው ትስስራቸው። ቋሚ ተልኳዊነት ያላቸው ምዕራባኖች ጋር ነው ትስስራቸው ሁሉ ጊዜ። ስለዚህ እስኪ አሜሪካንም የትም ቦታ ላይ አረንጓዴ ቢጫ ቀይ ልሙጡን ባንዲራ ይዘው ሁሉ ጊዜ ሰላማዊ ሰልፍ የሚወጡት ምንድን ናቸው? በማን ላይ ነው የሚወጡት? ሌሎች ሀገራቶች በሌላ ሀገር ላይ ሰልፍ ሲወጡ አይተህ ታውቃለህ? በሰለጠነ ሀገር ላይ ሆኖ። ስለዚህ ስልጣኔም አይገባቸውም፣ ዘመንም አይለውም። የኦሮሞ ጥያቄ ምንድን ነው? እስቲ በመሰረታዊነት የኦሮሞ ጥያቄ ማለት ቆይ የህዝቡ ነው ወይስ የእናንተ የሊቃኖቹ ነው? የእናንተ ፍላጎት እስካልተሟላ ድረስ የኦሮሞ ጥያቄ አልተመለሰም ማለት ነው? የኦሮሞ ጥያቄ ከሌላው የኢትዮጵያ ህዝብ የተለየ ነው? ምንድን ነው ፍላጎታችሁ? መጀመሪያ ለማስተካከል ያህል የኦሮሞ ፕሮስፔሪቲ ፓርቲ የሚባል የለም። ፓርቲ የሚባል አለ እያልኩ ሳይሆን ክንፍ የብልጽግና ፓርቲ የኦሮሚያ ቅርንጫፍ እሱ የተመዘገበ አይደለም። አንድ ፓርቲ ነው ያለው። ብልጽግና ነው ያለው። በዛ እንስማማለን። ያ ደግሞ የመላውን ኢትዮጵያ የሚወክል ፓርቲ ነው። ስለዚህ የኦሮሞን ህዝብ የኦሮሞ የሶማሌ የምናምን ብልጽግና ፓርቲ የሚባለው በምርጫ ቦርድ የሚታወቅ የለም። ያለው አንድ ወጥ ፓርቲ ነው እና እሱ ማደናገሪያ ሊሆን ስለሚችል እዛ ላይ ስለዚህ የኦሮሞ ብልጽግና ፓርቲ የሚባል ከሌለ ልክ ነው፣ ቅርንጫፍ ነው ያለው። ቅርንጫፉ ግን የኦሮሞ ህዝብን አይወክልም ብላችሁ ነው እናንተ የምታስቡት? እነሱ እኮ በኦሮሞነትም ሴንስ አይደለም። አንደኛ የፓርቲውን አደረጃጀት ማወቅ ያለበት እናንተ የመጀመሪያው በኦሮሞነት ሴንስ ነው መመራት ያለበት አላልንም። ግን የብልጽግና ፓርቲ አገራዊ ፓርቲ ነው። በኢትዮጵያ ስም የተመሰረተ ፓርቲ ነው። ብሔር የሌለው ፓርቲ ነው። ስለዚህ አሁን በቅርንጫፍ ምናምን እየተበጀበት ከብሔሮች ጋር ለማገናኘት የሚደረገው ነገር ከአደረጃጀቱ ውጭ ያለ ስለሆነ እሱን ለማስተካከል ነው። የኦሮሞ ነጻነት ግንባር